ንጉሱ አሸኛትም ወይ ሄዶ አይደለም ወይ ሸበረብ ባንዳይራ ዘጋነገል በቃ ደህና ደሩልኝ። እሺ ሁላችሁንም እወዳችኋለሁ። እግዚአብሔርን ፈጣሪ አክብርልኝ። ለምትሰጡኝ ፍቅር አስተያየት እጥፍ ድርብ አድርጎ ይስጣችሁ። ዘራችሁን እንደ አሸዋ ያብዛላችሁ። ደህና ደሩ። በቃ እሺ ቻው፣ ሁላችሁንም ቻው። እሺ እወዳችኋለሁ። በቃ እንዳዘጉ ስልኩ ናኢብ ቁጭ በላ ና ችግር የለም። ውጪ በቃ ስትውጪ ልቃይርና ደውል። አቤት ወራዳ እንዴ! ኧረ ዝም በል ሁኔታው ለኔ ተመቸኝ። ስሚ እንደዚህም ጀምረሻል። ቀጥታ ወደ ብላክ ሊስት ውስጥ ግባ። ፋሚሊዎች በቃ ቀጥታ ይመችሽ። ለማንኛውም በቃ ወዬ በቃ ውጪ አግምጄ ትወጫለሽ ወይስ በቃ ትወጣለሽ? ጥብስ ሲባል በቃ አንተን ሌላ ልትሆን አትችልም ውዴ። ማንን ነው ፈታላላችሁ? አረ በቃ ውጪ በቃ እንደሚት አድርገሽ ፋሚሊ 100,000 ንግባ። ታብታብ 97,000 ደርሰናል። ታብታብ ለማታደርጉ ልቀበል አንተ ሾካ። አዎ በቃ እሺ። ለማንኛውም ትመቹኛላችሁ። ስልኩ ተዘግቷል። ስልክ ለዋራ አይደለም የማወጣው። አሁን እሪ በሉ። አሁን የእውነቴን ነው። ስልኩ ተዘግቷል። ስልኩን ዘግቻለሁ። የፈጣሪ ያለ እናንተ ሰው ማመኛችሁ ተዘግቷል እንዴ? ስልክ ዘግቻለሁ። ግን ወንተሽ መደወላችሁ ማን ያለው? ኦኬ መደወልማ ይቻላል። ነገሩ እኮ ልበላችሁ ብዬ ነው እንጂ እኮ ነገሩማ መደወል አይደለም። አልወጣም። ወጣልናችሁ እንወጣለን። እኛ እኮ ችግር ውጡልን ይባላል። ችግር አሹ ገበሬ ማህበር ገባ ምድር ኮሚቴ አራት ልጃለ ነገ አገኛለሁ። እሺ አንተ አረብ ነገ እንገናኛለን። ችግር የለውም። ውጭ ወርቅ አውሪ። ችግር የለም። እውነት ችግር የለም ካላችሁ ማን ኩለንት ነው ችግር የለውም። በእውነት ችግር የለም። አይ ስለ ስራ ሰርች እናወራለን። ስለነገው ስራ ምናምን ልናወራ ነው እና ለዛ ነው እንጂ እኔ እስካሁን ስክሪፕት ሳጽፍ ቁጭ ገና እኮ እኛ አብረን ነው የምንጽፈው እኮ የምንሰራውን ነገር አብረን ስለሆነ እየተነጋገርን ስለሆነ የምንጽፈው ለዛ ነው። እና በቃ እኛ እናቅም። እሺ ነገ ቀረጻ አለን። ተኝ ለማንኛውም እሺ በቃ ወዳችኋለሁ። ተመችኛላችሁ። እሺ እኛም ትምጥነስ። እሺ በቃ ቻው። ደህና ደሩ። እሺ ከላጤነት ያውጣችሁ። ወዳችኋለሁ። ማሮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደህና ደሩልኝ። ድክም ብሎኛል። ዋይፋይ ሳሰራ ነው የዋልኩት፣ በቁም ነገር ስናወራ ማለት ነው። ስራም ደግሞ እንደዚህ ምናምን የሚሰሩ ስራዎች መጽሐፍ ምናምን ስላለባቸው ለዛ ነው። እሺ ወዳችኋለሁ፣ አከብራችኋለሁኝ። ስራ ላይ ነው ፎከስም አድርገው ምን ጋ መቆም እንዳለብኝ አውቃለሁ። እሺ ዝም ብላችሁ የሆነ ሰው ከሆነ ነገር ተነስቶ የሆነ ነገር አይታሰብም እና እስኪ እንደዚህ ቶሎ የሚሳካና የሆነ ነገር በምን እድላችን እግዚአብሔርን
እና እንደዛ ነው። አላማ አለኝ። አላማዬን ግብ ማድረስ እፈልጋለሁ። እሺ እወዳችኋለሁ። አንዴ ይበቃናል፣ ተምረናል። ይመቻችሁ። ቢግ ላቭ ቢግ ሪስፔክት። ባላችሁበት ሰላም ሁኑልኝ። ክፉ አይንካችሁ። ቤተሰቦቻችሁን ይጠብቅልኝ። ክፉ አይንካቸው። አገራችንን ሰላም ያርግልን። የታመመ ይዳንልን። የታሰረ ይፈታልን። ፈጣሪ እንደኛ ኃጢአት ሳይሆን አገራችንን ሰላም አድርጎልን አገራችሁ ገብታችሁ ምትሰሩ ምትለወጡ አይቆሙም የተባላችሁ ልጆች ቁማችሁ ለቁም ነገር በቅታችሁ የሆነ ደረጃ እንደምትደርሱ አልጠራጠርም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የሚሆነውን ደግሞ ቀስ በቀስ አብረን የምናየው ይሆናል እና ፈጣሪ በእምነታችሁ በያዛችሁት እምነት ዝም ብመኑ የሰው ልጅ አምኜበታለሁ ብሎ ካለ በእምነታችሁ ጽኑ ያደርጋችሁ። እሺ ደካማ ያደርጋችሁ። በየትኛውም እምነት በየትኛውም ሰው ስለሆናችሁ ብቻ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሙስሊሞችም ረመዳን በሰላም ጾማችን እንደሚፈታ አልጠራጠርም። የኛም ደግሞ በሰላም እንደሚፈታ አልጠራጠርም እና ጾማችንን በሰላም የምንፈጽምበት ያደርግልን። ጾም ሲፈታ ሀገራችንን ሰላም ያደርግልን እውነት እና በስደት የምትንከራተቱ እህቶቼ ደግሞ ውሏችሁ ሁላ እግራችሁ ተንቀጥቅጦ በተለይ ደግሞ እንደኔ ቆማችሁ ስትውሉ አንድ ያስገብኝ እንደኔ ቆማችሁ ስትውሉ እሺ እኔ እናት ነግቢ እግራችሁ የሚያበጥ ልጆች እንደው ፈጣሪ አምላክ ይገዛችሁ። እኔ በምቆም ሰዓት ረመዳን ምናምን እግሬ ብጥ ነበር የሚለው እና ወዳችኋለሁ። እሺ ወይዘሮ አህመድ